ከትናንት በስቲያ ከወደ ጎንደር የሰማውን ዜና ተከትሎም የአርበኛ መሳፍንት ልጆች ምድር አንቀጥቅጥ ዘመቻ መጀመራቸው ተሰምቷል። ፋኖቹም አንድ መኪና ጥምር ኃይልን በመደምሰስ ታላቅ ጀብዱ መፈጸማቸውን የተነገረም መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ይህ በእንዲህ እንዳለም በዚሁ በጎንደር ቀጠና የድብ ጠለም ተከዜ ክፍለ ጦርን ለመክበብ የገባው 3 ክፍለ ጦር የብልጽግና ጥምር ኃይል አብዛኛው መደምሰሱ ታውቋል። እንዲሁም በዛሪማና በአድርቃይ በቀጠለው ትንቅንቅም የአማራ ፋኖ ኃይሎች በርካታ ቦታዎችን ተቆጣጥረዋል የተባለው በቆይታችን በስፋት ታደምጡታላችሁ። ከወደ አሜሪካ አዲስ ዜና ሰምቷል። ይኸውም አሜሪካ ለአማራ ፋኖ ሙሉ እውቅና ልትሰጥ መሆኑ ተረጋግጧል። እንመለከተዋለን። ወዲህ ደግሞ አዲስ አበባ ከተማ ጫፍ ላይ በሚገኝ ወታደራዊ ካምፕ ላይ በተደረገው ውጊያም በርካታ ወታደሮች ህይወታቸው ማጣታቸው ተመላክቷል። በዝርዝር ይዘናል፣ በስፋት ታደምጡታላችሁ። በዛሬው ዕለት ማለትም ህዳር 2 2018 ዓ.ም አገዞ በሰከላ ወረዳ አጎት የመጀመሪያ ደረጃ ትምህርት ቤትን በድሮን ማፍረሱን ምንጮች ከስፍራው ገልጸዋል። ጥቃቱ የተፈጸመው ከጠዋቱ 2 ሰዓት ላይ ሲሆን በትምህርት ቤት አጥር ግቢ ውስጥ ሳራ ጨዳ ላይ የነበረች አንድ ንጹሃን ሴት ከማቁሰል ውጭም ሌላ የደረሰ ጉዳት አለመኖሩም ተረጋግጧል። ሰላም ጤና ይስጥልን ክቡራን ቤተሰቦች እንደምን ቆያችሁ? አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ሰንደቁን እያውለበለበ በሁሉም የአማራ ክልል አቅጣጫ በድል ወደፊት መገስገሱን ቀጥሏል። የአማራ ፋኖ የሉና ትክሉን አቀጣጥሎ በማንነቱና በእናት ሀገሩ ምሎ ተገዝቶም ለነጻነትና ለሀገር አንድነት በዱር በገደሉና ባህሩ እየተጓዘም ሊያጠፋው የገባውን የጠላት ኃይል እንዳገዳ እየቆረጠ በየሰንሰለቱ እየደመሰና እየማረክም ትልቅ ድሎችን እያበሰረ በደም የተቀበላትን አረንጓዴ ቢጫ ቀይ ሰንደቅ ከፊቱ አስቀድሞ በድል እየገሰገሰም ይገኛል። አሁን ላይ የአማራ ፋኖም እንደ ነበር ተቆጥቶ ነፍጡን አንስቶ በማንነቱ ላይ ከፍተኛ አደጋ ደቅኖብኛል፣ ሰንደቄን ደፍሮብኛል፣ ቄን አርክሶብኛል ያለውን የብልጽግና መንግስት ጥምር ኃይል በገባበት እየገባ በመተናነቅ ድልን በማስመዝገብ የአባቶችን ታሪክ በመድገም ላይ ነው። እምቢ ለነጻነትና ለማንነቴ ብሎ የተነሳው የአማራ ፋኖ በጎንደር ቀጠና ባደረገው ውጊያም በሰሜን ጎንደር አደርቃይና ዛሪማ አካባቢ ሲደረግ የሰነበተው ወደ ውጊያም ትላንት ህዳር 1 2018 ዓ.ም አመሻሹን በፋኖ በኩል ታላቅ ድል መፈጸሙ የተሰማ ሲሆን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላኢዝ የራስ አሞራው ውብነህ 3ኛ ኮር የድብ ጠለም ተከዜና የጭና ክፍለ ጦር በብልጽግና ሰራዊት ላይ ሰሞኑ ከባድ ጥቃትን በማድረስ ከፍተኛ የሆነ ድልን መቀዳጀታቸውን መዘገባችን አይዘነጋም። በዚሁ ቀጠና ውጊያው ከጥቅምት 26 2018 ዓ.ም ጀምሮ እስከ ትናንት ህዳር 1 2018 ዓ.ም ድረስ እንዲሁም ዛሬን አካሎ እንደቀጠለ ነው። በውጊያውም በርካታ ቁጥር ያላቸው የብልጽግና ሰራዊት አባላት ሙትና ቁስለኛ መሆናቸውን የተረጋገጡ በአደርቃይና በዛሬማ የገባው የአገዛዙ የሰሜን ምዕራብ 3 ክፍለ ጦር ሰራዊት ስለመሆኑም ሲነገር ከገባው የጦር ሰራዊት መካከል ደግሞ አብዛኛው ሰራዊት መደምሰሱና መቁሰሉን የተገለጹ በተደረገው በዚህ ለአስጨራሽ ወደ ውጊያም በሁለቱ ቀጠና ከ100 በላይ ያገዙ ኃይል ሲደመሰስ ከ95 በላይ የሚሆኑ ደግሞ የነፍስ ወከፍ መሳሪያም በምርኮ መገኘቱን ምንጮች ገልጸዋል። የአገዛዙ ጦር ከጥቅምት 26 ጀምሮ ወደ ቀጠና የገባው የድብ ጠለም ተከዜ ክፍለ ጦርን በከበባ ለመደምሰስና አካባቢውን ለመቆጣጠር አስቦ እንደነበር ሲነገር ነገር ግን ምኞቱ ሳይሳካም መና ሆኖ ቀርቷል ነው የተባለው። አውደ ውጊያው ዛሬ ህዳር 2 2018 ዓ.ም ተጠናክሮ ከመቀጠሉ ባሻገር ከሰሞኑ የተሰዋውን የአርበኛ መሳፍንት ልጅ ለመዘከር ምድር አንቀጥቅጥ ዘመቻ መታወጁን የተነገረው። በዚህም ፋኖ የቀጠናውን በርካታ ወታደራዊ ቦታዎችን እያያዘም የአገዛዙን ጦር ሙትና ቁስለኛ እያደረገም ቀጥሏል ነው የተባለው። በሌላ በኩል የአማራ ክልል ፕሬዚዳንት አቶ አረጋ ከበደን በተመለከተ ትላንት ምሽት ጀምሮ ፕሬዚዳንቱ ወደ ወሎ መንቀሳቀሱን ተከትሎ ጥቃት እንደተፈጸመበት በርካቶች ዘግበውታል። እኛም በማለዳው የመረጃ ጊዜያችን ወደ እናንተ ክቡራን ቤተሰቦች አድርሰነው ነበር። ሆኖም አረጋ ከበደ የመንግስት ልሳን በሆኑ ቻናሎችና አክቲቪስቶች በኩል ዛሬ በመቅረብ የደረሰብን ነገር የለም፣ በሰላም ነው ደርሰን የተመለስን ሲል ማስተባበያ ሰጥቷል። ነገር ግን እውነታው የክልሉ ፕሬዚዳንት የሆነው አቶ አረጋ ከበደም ወሎ ላሊበላ አየር ማረፊያ ከደረሰ በኋላ መረጃ ደርሷቸው የነበሩ የአማራ ፋኖ ኃይሎች ቦታቸውን ይዘው ሲጠብቁ ከቆዩ በኋላ ፕሬዚዳንቱና አጃቢዎቹ ከፕሌን ላይ እንደወረዱ ፕሬዚዳንቱ በእጀባ ላይ ያለ ውጊያ በመክፈት ከ10 በላይ የሚሆኑ የመጀመሪያ ዙር አጃቢዎቹም ቀደም ብለው አካባቢውን እየቃኙ እንዳሉ ውጊያ ተከፍቶባቸው ሙሉ በሙሉ መደምሰሳቸውን የተረጋገጠው የክልሉ ፕሬዚዳንት አቶ አረጋ ከበደም ከፊት ቀድመው ሲቃኙ የነበሩ ኃይሎች ላይ እርምጃ ሲወሰድባቸው ወዲያውኑ አቅጣጫ በመቀየር ወደ ኋላ በመመለስ ቀጠናውን ለቆ እንደወጣ ነው የታወቀው። እውነታው ሆኖ ሳለም አቶ አረጋ ከበደና አጋሮቹ ጥቃት አልተፈጸመብንም፣ በሰላም ደርሰን ተመልሰናል በማለት የተለመደ የማስተባበያ ሀሳባቸውን ሰጥተዋል።
ይህ በእንዲህ እንዳለ ትናንት ምሽቱን በአዲስ አበባ ከተማ ከለገጣፉ አቅራቢያ በሚገኙ ያገዙ መከላከያ ካምፕ ላይ ከባድ የተኩስ ልውውጥ ተደርጎ 12 የመከላከያ ሰራዊት አባላት ህይወታቸው ማጣታቸው ተረጋግጧል። እንደ ምንጮች ገለጻ ከሆነም በርካቶች ህይወታቸውን ያጡት በመከላከያ ካምፕ ውስጥ በተነሳ የእርስ በርስ ውጊያ መሆኑን ተናግረዋል። በካምፕ ውስጥ በነበረው የእርስ በርስ ውጊያም 12 ወታደሮች ሲገደሉ አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩስ ልውውጡ መሃል መገደሏም ተረጋግጧል። የእርስ በርስ ውጊያው የተደረገው ትናንት ምሽት ወደ ወሎ ዛሬ ትሄዳላችሁ ተብለው የነበረው የ94ኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት ሲሆን የኦሮሚያ ልዩ ኃይልና ሚሊሻ ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከእነሱ ጋር መቀላቀል ሲጀምሩ ይሄ ለምን ይሆናል የመከላከያን ስም እያጎደፋችሁ ነው በሚል ምክንያት በመከላከያ ሰራዊትና በኦሮሚያ ልዩ ኃይል እንዲሁም በሚሊሻ ኃይሎች መካከል ነው ውጊያው የተደረገውም ተብሏል። የእርስ በርስ ውጊያውን ተከትሎ ወደ ካምፑ የገባው ያገዙ የኮማንዶ ኃይል ውጊያውን ካረጋጋ በኋላ የኦሮሚያ ክልል ሚሊሻና የኦሮሚያ ልዩ ኃይል የእኛን የመከላከያ ሚሊተሪ ለብሶ ከእኛ ጋር አይገባም፣ ከገባም ደግሞ ብቻው መግባት አለበት፣ የእኛ ሚሊተሪም ሊለብስ አይገባም፣ በመከላከያ ስም እኩይ ዓላማ እየተሰራ ስማችን እያጠፋ ነው ብለው የሞገቱ አንዳንድ የመከላከያ ሰራዊት አባላትና በርካታ ቁጥር ያላቸው የጉራጌና የደቡብ እንዲሁም የአማራ እምነት ያላቸው የሰራዊቱ አባላት ተመርጠው ወደ ዘብጥያም ተወርውረዋል የተባለው። ይህን ውሳኔ ተከትሎም ውሳኔው ትክክል አይደለም፣ የሚሰራው ህገወጥ ስራ ሳያንስ አባሎቻችን ላይ እንዴት አፈን ይደረግባቸዋል በሚል የእርስ በርስ ውጊያ የተደረገ ሲሆን ለ1 ሰዓታት በእርስ በርስ ውጊያ ተታኩሰዋል የተባለው። በዚህም 12 ወታደሮች ሲሞቱም የቆሰሉት ብዙ ናቸው የሚሉት ምንጮቹም ተኩሱን ለማስቆም ከፍተኛ ጀነራሎች በፍጥነት ወደ ቦታው ሄዱ ሲሆን ተኩሱን አረጋግተው ጥያቄ ያነሱትን ወደ ወታደራዊ እስር ቤት እንዲገቡም ማድረጋቸውም የተሰማው። በሌላ በኩል በሸዋ ቀጠና የገባው የብልጽግና ጦር ዛሬም እየፈረሰ የፋኖ ኃይሎችን እየተቀላቀለ መሆኑ ተረጋግጧል። ዛሬ ህዳር 2 2018 ዓ.ም ያገዛዙ 112ኛ የኮማንዶ ክፍለ ጦር አባላት የሆኑም የኮማንዶ ኃይሎች የሸዋ ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና ሳምነው እዝን መቀላቀላቸው ተሰምቷል። የብልጽግና መንግስት በሸዋ ቀጠና አስተማማኝ ኃይል አለኝ በማለት በተደጋጋሚ የሚያሞካሸው የኮማንዶ ኃይልና የአየር ወለድ እንዲሁም የባህር ኃይል የብልጽግና መንግስት እየወደቀ መምጣቱን ሲመለከት ካገዛዙ በመውጣት ዛሬም ድረስ የብልጽግና ስርዓትን እየከዳ ደም ፋኖን እየተቀላቀለም ይገኛል። በሸዋ በሁሉም ግንባር የሸዋ ጠቅላይ ግዛትና የአማራ ፋኖ ብሔራዊ ኃይል የሚኒልክ እዝ የፋኖ ኃይሎች በሚያደርጉት ጠንካራ ውጊያም ያገዛዙ ኮማንዶ ብልጽግናን ከድቶም ፋኖ እንዲቀላቀል እያደረገውም ይገኛል። ትላንት ዳር 1 2018 ዓ.ም ምሽትም ከ112ኛ ክፍለ ጦር በርካታ የኮማንዶ አባላት ከነሙሉ ትጥቃቸው ከድተው የሸዋ ጠቅላይ ግዛትን በይፋ ተቀላቅለዋል የተባሉ። በዚህ ምክንያት የውስጥ ምንጮች እንደገለጹት ከሆነም በመከላከያ አባላት ውስጥ ሆነም በአመራሮች ውስጥም የእርስ በርስ ያለመተማመን እንደገጠማቸው ገልጿል። ከአገዛዙ ከርተው ወደ ፋኖ የተቀላቀሉ ኮማንዶዎች እንደገለጹት እኛ የወጣነው ሀገርን ከወራሪ ለመታደግ እንጂ መንደር ለመንደር የሚሊሻ ስራ ለመስራትና ንጹሃንን ለመጨፍጨፍ ስላልሆነም አገዛዙን ተቃውሞን ወደ ፋኖ ስለተቀላቀልን ደስ ብሎናል በማለትም ገልጿል። በመጨረሻም የአሜሪካ መንግስት ለአማራ ፋኖ ሙሉ እውቅና ሊሰጥ እንደሆነ ተሰማም። በአሜሪካ በኩል የአማራ ፋኖ በምስራቅ አፍሪካ ቀጠና አስተማማኝ ኃይል ሆኖ መምጣቱም ትልቅ እምነትና ኃላፊነት የሚጣልበት ጠንካራ ኃይል ሆኖ ተገኝቷል የሚል ግምገማ ተደርጎ በአሜሪካ በኩል ውሳኔ ተላልፏልም የተባሉ። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።